ጤና ይስጥልን እንደናችሁ ተማሪዎች ባለፈው የኢትዮጵያን የፖለቲካል ሂስትሪም አይተናል። ማነው የኮንስቲቱሽናል ሂስትሪ ከ31 ጀምረን 55 ሪቪዥን አይተናል። ከዛ በኋላ 1987 የደርጉን ህገ መንግስት አይተናል። ከዛ የ95ን ህገ መንግስት ምን ይዘት እንደነበረው አይተናል። ፓርላሜንታሪ እንደተቋቋመ፣ ፕሬዚደንቱ ማን እንደሆነ፣ ማን የመጀመሪያው ጠቅላይ ሚኒስቴር እንደነበረ አይተናል። ናው ፖስት 1991 ሆኖ ማለት ነው። ፖለቲካል ኢሹ ኢሌክሽን ኤንድ ዋር ነው የምናያቸው። ዛሬ የምናያቸው ጉዳይ ፖለቲካል ኢሹ ምን ይመስላል፣ ኢሌክሽን እንዴት ምን ይመስል ነበር፣ እንዲሁም ኢትዮ ኤርትራን ዋር ነው ማለት ነው የምናየው። ነምበር 1 1995 ኮንስቲቱሽን ምንድን ነው ያደረገው? ኢት አላውድ መልቲ ፓርቲ ሲስተም ማለት ነው። ይኸው እንደ በሌላ አነጋገር ይላል 1995 ኮንስቲቱሽን ሪፕሌስድ ዘ ዋን ፓርቲ ፖሊሲ ኦፍ ደርግ ማለት ነው። የደርግ የነበረውን የአንድ ፓርቲ ፖሊሲ ዊዝ መልቲ ፓርቲ ሲስተም። ሶ መልቲ ፓርቲ ሲስተም ወዘ ላውድ ማለት ነው። ዛዘር ኢሌክሽን ነው ዊዝን 5 years ኢንተርቫል፣ በየ5 ዓመቱ ኢንተርቫል ኢሌክሽን አለ። ዘ ፈርስት ጀነራል ኢሌክሽን ባይኮትድ ባይ ሰቨራል ኦፖዚሽን ፓርቲስ ኢፒአርዲኤፍ ወን ዘ ማጆሪቲ። የ1995ን ምርጫ ስናይ ኢትዮጵያን ፒፕልስ ሪቮሉሽናሪ ዲሞክራቲክ ፓርቲ አሸነፈ። በ1995 በየ5 ዓመት ኢንተርቫል ያልነው 2000 ነው የሚቀጥለው ምርጫ ማለት ነው። ሞር ፓርቲስ ፓርቲሲፔትድ መልቲ ፓርቲ ሲስተም ስለሆነ ብዙ ፓርቲዎች የተሳተፉበት ሆነ። በት ሪዛልቱ ምን ሆነ? ላንድ ስላይድ ፎር ኢፒአርዲኤፍ። አሁንም ኢፒአርዲኤፍ አሸነፈ ነው። ኢትዮጵያን ፒፕልስ ዲሞክራቲክ ሪቮሉሽናሪ ዲሞክራቲክ ፍሮንቱ ወይም ኢህአዴግ በአማርኛው። ላንድ ማርክ ኦፍ 2005 ኢሌክሽን ናው ቬሪ ኢምፖርታንት ኢሹ 2005 ኢሌክሽን በተመለከተ ምንድን ናቸው? ሃይ ኦፕቲሚዝም ነው። ትልቅ ተስፋ ይዞ የመጣ ነው። ቤተር ኦርጋናይዝድ ነው አዝ ዊ ኮምፔርድ ቱ ዘ ፈርስት ኢሌክሽን ማለት ነው። የ2000 ስጋ ስናየው በደንብ የተደራጀ እንደውም በዚህ ጊዜ ኦፖዚሽን ፓርቲ ወይም ተቃዋሚ ፓርቲ ብለው የሚጠሩት ወይም ተፎካካሪ ፓርቲ ይሻላል የሚባሉት ግንባር የፈጠሩበት ህብረት የፈጠሩበት ዩኒቲ የፈጠሩበት ዘመን እንደነበረ ነው። ሶ ኢን አዲሽን ቱ ዛት ኢት ዋዝ ሴይድ ዛት ይባላል ይገመታል ማለት ነው 90% መራጭ ህዝብ መርጧል ነው የሚለው። ኤኒዌይ 2005 ማለት ምርጫ 97 ነው በእኛ። ናው ፎሎዊንግ ዘ ኤሌክሽን ዲስፒዩት ሊድስ ቱ ፕሮቴስት። ይሄ የትም ሀገር የአፍሪካ ሀገር ምርጫ ነው። በምርጫው ተከትሎ አመፅ፣ ብዙዎች ተገለዋል። ኤንድ ብዙዎቹ ተፎካካሪ ፓርቲዎች መሪዎች ታስረዋል። በእኛም ሀገር የነበረ ፖስት ኢሌክሽን የነበረ ፕሮቴስት ነው፣ አመፅ ነው። አመፁም ምርጫ 97ን ተከትሎ የነበረ አመፅ ሁላችን ቤት ብናወራ ሁሉ ይነግሩናል። ስለዚህ ያንን የነበረውን አማጽያን ወይም ተወዳዳሪ የነበሩት ብዙዎቹ እንዲገደሉ እንደውም የመሪዎቹ እንዲታሰሩ ተደርጓል። ዛዘሪሹ ኢትዮ ኤርትራን ዋር ነው 1898 2000 ከዛ ተከትሎ የመጣ የኢትዮጵያና የኤርትራ ጦርነት ነው። አፍተር ዘ ኤርትራን ሊበሬሽን ዋትኤቨር ኢት ኢዝ እዚህ ሂስትሪው ላይ እንደተቀመጠው እናስቀምጠዋለን እንጂ ኢት ዋዝ ኢኮኖሚክ ሪዝን ነው፣ የድንበር ግጭት አይደለም። ሲነሳም ኢት ዋዝ ቢጋን ባይ ዘ ኤርትራንስ ኢንቬዥን። አዎ ጣሊያኑ ኤርትራኖች ናቸው የወረሩት። አዎ እሱ ምንም የሚያጨቃጭቅ ጉዳይ የለም። የይገባናል ጥያቄ አንስተው። ነገር ግን ዋነኛው ምክንያት ኤርትራኖች ሲታቀድም ያሰቡት ኢትዮጵያን የጋራ ኤርትራን በግል መያዝ ነው። ስለዚህ ኤርትራ ውስጥ የነበሩ ፋብሪካዎች አንዱ እንደ ምሳሌ ብንወስድ መሎቲ ቢራ ፋብሪካ ተዘግቷል። ምክንያቱም ለኤርትራ ሕዝብ አምርቶ ለመሸጥ 1 ሳምንት በቂው ነው። ከዛ በኋላ ይዘጋል ፋብሪካው ማለት ነው። ከዛ ምንድን ለማድረግ የተፈለገው ኤክስፖርት ማድረግ ወደ ኢትዮጵያ። ኢትዮጵያ ደግሞ ኦቨርሳቹሬትድ ነች በቢራ። ቢመጣም እንኳን አይሸጥም። መሎቲ ቢመጣ ለምን እንደማይሸጠው ትራንስፖርት ኮስት አለበት። ትራንስፖርት ኮስት ካለበት አዲስ አበባ ወይም ኢትዮጵያ ውስጥ ሲገባ ዋጋው ከፍተኛ ይሆናል ኢትዮጵያ ውስጥ ከሚመረቱት ቢራዎች ይልቅ። ስለዚህ ማን ይመረጣል ማለት ኢትዮጵያ ውስጥ ያሉት ይሸጣሉ እንጂ የዛ አይሸጥም። ሶ ኢት ዋዝ ቢጋን ባውንደሪ ዲስፒዩት። የተጀመረው በድንበር ግጭት ነው። ሜይ 6 1998 ኤርትራ በኃይል አሰልትድ ባድመን በኃይል ወረው ያዙ። ዌስት ትግራይ ነው እንደውም ከፈለጋችሁ ዌስት ትግራይ፣ ምዕራብ ትግራይ ከኤርትራ ጋራ የሚያዋስን ነው። ህዝቦቹ ጋብቾች ናቸው። ምን እኔ በደንብ ስለማውቀው ታሪኩን አካባቢውን ሁለቱ ህዝቦች
መሰረታዊ የሆነ ጸብ የላቸውም። ህዝቦቹ አይደሉም የተጣሉት፣ የተጣሉት መሪዎቹ ናቸው። መሪዎቹ ሲጣሉ ነው በእኛም ሀገር ይሄ ነገር የሚቀጥለው ማለት ነው። ወይም ዘ ኤርትራያንስ አሰልትድ ባድመ ፎርስፉሊ ካፕቸርድ ማለት ነው። ባድመን ያዙ። ኤንድ ኢትዮጵያ ላውንች ሰክሰስፉል ካውንተር ኦፌንሲቭ ኖን አዝ ኦፕሬሽን ሳንሴት 1996 ፀሐይ ዝግባት የሚባለው ዘመቻ በጠቅላይ ሚኒስቴር መለስ ዜናዊ ተጀምሮ ሰክሰስፉሊ በተሳካ ሁኔታ ብዙ ህዝብ ካለቀ በኋላ ማለት ነው በተሳካ ሁኔታ ኤርትራኖች ወይም ባድመን ለቀው እንዲወጡ ተደርጓል። ይሄ ኦፕሬሽን ሳንሴት የተባለበት ምክንያት የኤርትራው ፕሬዚደንት ኢሳያስ አፈወርቂ ባድመን ለቃችሁ ውጡና ከዛ በኋላ የድንበር ይገባኛል ጥያቄ እንደራደር፣ ስታተስ ኳንቴ ይባላል በፈረንጅኛው፣ ወደ ነበረበት ይመለስና ከዛ በኋላ የይገባናል ጥያቄ በጠረጴዛ ዙሪያ እንነጋገር ተባለ። አይ እኛ ከባድመ ከወጣን ፀሐይ በምዕራብ ወጥታ በምስራቅ ትገባለች አሉ አቶ ኢሳያስ፣ ጠቅላይ ፕሬዚዳንት ኢሳያስ የኤርትራው። የእኛ ደግሞ ጠቅላይ ሚኒስቴር ይህን ዘመቻ ምን ብለው ሰየሙት? ዘመቻ ፀሐይ ግባት ኦፕሬሽን ሳንሴት ተብሎ ተጠራ። ዘዋር ኢንድድ ዊዝ አልጀርስ አግሪመንት፣ አልጄሪያ ዋና ከተማ አልጀርስ ላይ በተካሄደ ስምምነት ጦርነቱ አለቀ። በአግሪመንት ነው። የትኛውም ጦርነት በአግሪመንት ነው የሚያልቀው። ዲክቴሽን ነው። ኤኒዌይ አሸናፊው ለተሸናፊው ዲክቴት ያደርገዋል። ኢን ዘ ፔሪየድ ቢትዊን ዘ ባትል ኦፍ ባድመና አይጋ በኋላ ጦርነትም ያልነበረበትም ሰላም ያልነበረበት ነው ቢትዊን ኢትዮጵያ ኤንድ ኤርትራ። ሶ ዘ ባውንደሪ ኮሚሽን አዋርደድ ባድመ ቱ ኤርትራ። የባውንደሪ ኮሚሽን በዩኤን ተቋቋመ። በሁለቱ መካከል በኢትዮጵያና በኤርትራ መካከል የተባበሩ መንግስታት ድርጅት ሰላም አስከባሪ እንዲቀመጥ ተደረገ። ከዛ በኋላ የተባበሩ መንግስታት የድንበር ኮሚሽን አቋቁሞ ባድመን ለኤርትራ ይገባል አለ። ሶ ኢኒሺያሊ ሲጀመር ይሄ የግጭቱ መንስኤ የነበረው ማለት ነው። ይህንን በመርህ ደረጃ የኢትዮጵያ መንግስት ተቀብለን ወደ ቤት እንግባ፣ ወደ መሬት ወርደን እንየው። ምክንያቱም በድንበር ኮሚሽኑ በጂፒኤስ ስለተሰራ ማለት ነው። ድንበር ኮሚሽኑ ሲሰራው ድንበሩን ያንዱን የኤርትራዊውን ቤት ሳሎኑን ኢትዮጵያ ያደረግና ኩሽናውን ደግሞ ለኤርትራ ሊያደርገው ይችላል። ስለዚህ ወደ መሬት ወርደን እንደራደር የሚል ነገር ባለበት ስለቆየ ዜር ወዝ ኖ ፒስ ዜር ወዝ ኖ ዋር ቢትዊን ኢትዮጵያ ኤንድ ኤርትራ ለረጅም ጊዜ ስቴት ኦፍ ኖ ፒስ ኖ ዋር ይለዋል። ላስትድ ፎር ኦቨር ዲኬድ ከ10 ዓመት በኋላ አብይ ሲመጣ ደግሞ ምን ሆነ ማለት ነው? ኖ ፒስ ኖ ዋር አለቀ። ዋት አባውት ነው? አይ ዶንት ኖ። ዘ ሪሌሽን ኦንሊ ኢምፕሩቭድ አፍተር ፕራይም ሚኒስተር ዶክተር አብይ አህመድ ኬም ቱ ፓወር። ይሄ ኖ ፒስ ኖ ዋር አበቃለት ተባለ። አሁን ደግሞ ምን ሆነ? ዊ ዶንት ኖ። ለጊዜው ስለተጻፈ ማየት ነው። የዛሬው ትምህርታችን በዚህ ያበቃና ለሚቀጥሉትን ጥያቄዎች በጋራ እንስራቸው። ነምበር 1 ዊች ኢሌክሽን ኖትድ ፎር ሃቪንግ 90% ተርን አውት ኤንድ ሲግኒፊካንት ኦፖዚሽን ሳክሰስ ቢፎር ተርኒንግ ቫዮለንት። የትኛው ነው 90%ቱ መራጭ የተሳተፈበትና ሁለተኛው ምርጫ ነው? ምርጫ 97 ነው ብለን ቅድም ያወራ ነው 2005 መሆኑ ነው። 95 አይደለም፣ 2015 2006 እና 2005 መሆኑ ነው። ኦፕሬሽን ሳንሴት ሚሊተሪ ኦፌንሲቭ ወዝ ላውንችድ ቱ ሬስቶር ዊች ቴሪተሪ። የትኛውን ግዛት ለመመለስ ነው ኦፕሬሽን ሳንሴት የተጀመረው? በጠቅላይ ሚኒስቴር መለስ ዜናዊ ነው የሚለው። አዲስ አበባን ነው፣ ድሬዳዋን ነው፣ ባድመን ነው፣ ኤርትራን ነው ይላል። ኢት ዋዝ ክሊር ኤንድ ክሊር ባድመን ነው ማለት ነው። ነምበር 3 ዊች አግሪመንት ፎርማሊ ኢንደድ ዘ ኢትዮ ኤርትራን ዋር ኦፍ ኢን 2000። የትኛው ስምምነት ነው የኢትዮጵያና የኤርትራን ጦርነት ፎርማሊ ያስቆመው ስምምነት? ለንደን አልጀርስ ትራንዚሽናል ቻርተር ይላል። 2 ናቸው አግሪመንት ያሉበት። አልጀርስ አልጄሪያ ሄደን ነው። የዛሬ ትምህርታችን በዚሁ ያበቃል። በሚቀጥለው እስከምንገናኝ ሰላም ሁኑ። ቻው።